ለማስማናቱም እዛም ቁጭ ስል ሰዓቱ ቶሎ ቶሎ ነው የሚጎደው ሰው መጣ ሲባል ዘመድ መጣ ሲባል ብዙዎቹ ደግሞ ዘመድ የሌላቸው እንትን ይላሉ ያም ሆኖ እስረኛው አካባቢ እዛ ውስጥ ያለው በጣም ጽናና ነበር ችግሩን የሚረሳ ነበርና እናንተ ራሳችሁ ማስረሻ ነበራችሁ ማለት ነውና እግዚአብሔር ይስጥልን አሜን ከእናንተ ጋር አሜን እግዚአብሔር ይጠብቅልን አሜን ይሄ ትልቅ በረከት ነው ይሄ ያ ወደዚህ ይሄ እውነት እኮ ነው እውነት ያጋፍጣል አይደል እዚህ ተጋፈጥነው ሁላችን እውነት ስለሆነ ነው እኛ አባስ አይቀርም አባቅ ቅዱስ የምንላቸው እንግዲህ በሽሎቱ ቀን አይቀር ከኛ ሳይለጋታቸው ይሄ እውነት ነው እውነት ስለሆነ ነው እኛ በእውነቱን እግዚአብሔር ስለሰጠን እናመሰግናለን ሌሎችንም ደግሞ ወደዚህ እኛ ወደ ተረዳነው እውነት ወደ ትክክለኛው አምልኮ ወደ ተዋህዶ አምልኮ ይሄ ደብተራዊ ጣጣው ቀርቶ ወደ ትክክለኛው ስለ ራስ ክብር መጨነቀቱ ስለ ክርስቶስ ክብር ወደ መኖር ያርጣልን አሜን አባታችን በእውነት እኔ ባለቅስ እንባዬ ቅድም ጸሎት ሳደርግ አሁን ውስጤ የታገለኝ ነው አልቅሼ ወጥቶልኛል ስለ ማርያም ፊት እሳቸው ባለቅስ አሁን በደስታ ቀናቸው ወላቸው ማባባስ ስለሆነ ነው ስለዚህ ዛሬው ቀን ለኛ እጥፍ ብዙ ደስታችን ነው ዓለም ያልጠበቀው ነበር አሁን በየሚዲያው በዚህ በየሙሉ ሲለቀቅ አሁን እና ኑረዲን ሁሉ ዛሬ ያብዳሉ ደስታችን ይቀጥላል እንደ ሁኔታው አሁን ነው የፈለጉት ጉባኤው ይዳከማል በተካው ሞራላቸው ለተናል መንፈሳዊ አገልጋይንም ጊዜም ወራው አይነካም እየተቃጠለ ያገለግላል እየሞተን የክርስቶስን ፍቅር ይመሰክራል አካሄዱ እንደ ሰውኛው አካሄዱን አሳምረን ትንሽ በቂ ወፍካሉ በኋላ ተመካክረን ያለው ነገር እንገልጣለን እስከዛ እናንተ በጸሎት በሱባኤ በርቱ ያለውን ነገር ይሄን የውሸቱን ነገር እግዚአብሔር አምላክ ገለባ ያድርግልን አሜን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግሥትህ ትምጣ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ የተባረከ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን አባታችን የመላከ መንገራችን ለዘላለም የሕዝቡን ሁሉ